ለይቻቸዋለሁ አይቻለሁ ሁሉንም ነገር ለይቻቸዋለሁ አይቻለሁ ክፋት ደግነትንም ያን ፍቅሬንም አውቄዋለሁ ሁሉንም ነገር ለይቻቸዋለሁ አይቻለሁ ሁሉንም ነገር ለይቻቸዋለሁ በየሳምንቱ ለተሰንበት ከ2 PM ጀምሮ ከዋሽንግተን ዲሲ የሚተላለፈው የሰላም ሬዲዮና በየሳምንቱ ለተቅዳሜ ከአትላንታ ጆርጂያ 12 PM ላይ የሚሰራጨው የጽናት ሬዲዮ አድማጮቻችን በቅድሚያ ለአመቱ ሁለተኛ የሳምንቱ መጨረሻ እንኳን በሰላም አደረሳችሁ ይያልን ከዚሁ ከዋሽንግተን ዲሲ ኢኔጻ የደባልቀው እንዲሁም አርቲስት ሰሎሞን ተካልኝ ከአትላንታ ጆርጂያ መልካሙን እየተመኘን የሳምንቱ እንግዳችን በፓልቶክ ስሙ ሎሬት ጸጋዬ በመባል የሚታወቀውን በጓድራጊው ሽመልስ በዛብህን ይዘንላችሁን ቀርባለን በቅድሚያ ሽመልስ በዛብህ ወይንም ሎሬት ጸጋዬ ላንተም መልካሙን ሁሉ እየተመኘን አንተም በፊናህ መልካም ምኞትህን ለአድማጮቻችን ብትገልጽልንና ለውይይታችን መንደርደሪያ ብናደርገውስ አመሰግናለሁ ለማላው ኢትዮጵያ አዲስ አመት የሰላም የደስታ የብልጽግና ውጥኖቻችን እውን ሆነው ኢትዮጵያችን አድጋና በልጽጋ ምኞታችን ፍሬ የሚያፈራበት እንዲሆንልን ከልቤ እመኛለሁ መልካም እንግዳውስ የመጀመሪያውን ጥያቄ አርቲስት ሰሎሞን ተካልኝ እንግዳችን ራሱን በማስተዋወቅ ውይይቱን እንዲከፍትልን ይጋብዛል ሎሬት ጸጋዬ ወይም ሽመልስ በዛብህ ማን ነው መልካም ሽመልስ በዛብህ ባላለሁ የተወለድኩት ወሎ ክፍለ ሀገር ነው ያደግኩት አዲስ አበባ ነፋስ ስልክ ሳሪስ አካባቢ ነው የአንደኛ ደረጃና የመለስተኛ ሁለተኛ ደረጃ ትምህርቴን ስብስቴ ነጋሲ አጠናቅቄ ከዛም ነፋስ ስልክ አጠቃላይ ሁለተኛ ደረጃ ተመርቄያለሁ በመጨረሻም ከኮተቤ መምህራን ኮሌጅ ተመርቄያለሁ ከዚያ በኋላ በቀይ መስቀል ውስጥ ለረጅም ዓመታት የበጎ ፈቃድ አገልግሎት ስሰጥ ቆይቻለሁ በስተመጨረሻም በበጎ ፈቃድ አገልግሎት ሰጪነቴ የአዲስ አበባ ቀይ መስቀል የአባላት ወጣቶችና በጎ ፈቃደኞች መምሪያ ኃላፊ ሆኜ አገልግያለሁ በዚህ በበጎ ፈቃደኞች አገልግሎት ታሪኬ ውስጥ ላበረከትኩት አስተዋጽኦ የሄንሪ ዱናንት የአፍሪካ ሜዳል አሸናፊ ሆኛለሁ የ2002 ዓመተ ምህረት የዓለም በጎ ፈቃደኞች ቀን ሲከበር የተባበሩት መንግስታት የክብር አምባሳደር ሆነው የተወከሉት የጋናው ፕሬዝዳንት ጄሪ ሮንግሰን በመጡበት ሰዓት ማን ኦፍ ዘ ይር ፎር 2002 ተብዬ ከጄሪ ሮንግሰን ሜዳሊያ ተቀብያለሁ ከዛ በኋላ በ2003 ለዓለም አቀፍ ቀይ መስቀልና ቀይ ጨረቃ ጠቅላላ ጉባኤ ከክቡር አቶ ክቡር ገናና ከአቶ ሽመልስ ገና እንዲሁም ከአቶ ጌታቸው ታአ ጋር ኢትዮጵያ ነው ከየለስብሰባ መጥቼ በታሪክ አጋጣሚ እዚሁ ቆይቻለሁ ማለት ነው ይሄው ነው ሎሬት ጸጋዬ በተለይም ምርጫ 97ን ተከትሎ ቅንጅትን በመደገፍ በዚህ መንግስት ማለትም በኢህአዲግ ላይ የሰላ ከፍተኛ ተቃውሞ ያሰሙ ከነበሩ የዳያስፖራ ተቃዋሚዎች መካከል አንዱ ነበርክ ከቅርብ ጊዜ ወዲህ ግን ሀገራችን ኢትዮጵያ ልጆቿ ለሆኑት ሁሉ ላቀረበችው ጥሪ በግንባር ቀደምትነትና በድፍረት ፈጣን ምላሽ በመስጠት የታሪክ ሰሪው ትውልድ አካል በመሆን ድጋፍን በምክንያት ለመግለጽ ምን አነሳሳህ ሽመልስ በዛብህ አመሰግናለሁ ከምንም በፊት ግንባር ቀደሙን የዚህ አይነቱን በልብ በህሊና ማሰብን ከይሉኝታ በጸዳ መልኩ ኃላፊነቱን ወስደህ ፈሬ ቀደርክ አንተ በመሆንህ ጊዜው ሲደርስ ሁላችንም የራሳችንን ትዝብት አድርገናል እርግጥ ነው ቅንጅትን የደገፍኩት ከነፍጠኝነት ይልቅ ሰላማዊነትን የኢኮኖሚ መርሁን ከመንግስት ጣልቃ ገብነት ይልቅ ነፃ ገበያን የህዝቦች ግንኙነትን በተመለከተ በመከባበር ላይ የተመሰረተ አንድነትን ሰብአዊ መብቶችን በተመለከተ ደግሞ በግለሰብ ነፃነት ላይ የተመሰረተ ወይም የተገነባ ዲሞክራሲያዊ ስርዓትን እንደ መፍትሄ ያቀረበ በመሆኑ የቅንጅት ራዕይና በጎ አመለካከት ለአዲሲቷ ኢትዮጵያ ተስፋ ይሆናል በሚል እኔም በበኩሌ ተስፋ ስለጣልኩ ቅንጅት አብዮታዊ ድርጅት ስላልነበረ ስር ነቀል ለውጥ ላይ የቆመ ወይም በማፍረስና በመናድ የሚያምን ፖለቲከኞች ስብስብ ስላልነበረ ስሙ እንደሚያመለክተው ደግሞ የዲሞክራሲ ኃይሎች ስብስብ ስለነበረ በእርግጥ ደግፌያለሁ መቃወም ኖርማል ነው ተፈጥሯዊ ነው አይዛክ ኒውተን ከአልበርት አንስታይን ጋር በሐሳብ ይጋጫል ፕሉቶ ከሶቅራጥስ ጋር ይጋጫል ይሄ ምንም ማለት አይደለም ትልቁ ቁም ነገር ተቃውሟችን የሚስተናገድበት መንገድ ነው መልክና ቅጥ እያጣ የመጣው እኔ ኢህአዴግን የተቃወምኩት ሊያደርጉት የማይችሉትን ከባድ ነገር
ህይወታቸውን መስዋዕት አድርገው ኮሚትድ ሆነው ጥይት እንደበረዶ ራሳቸው ላይ ወርዶባቸው ነፍስያቸውን በጥይት በሳስከው ዛሬ ላይ ደርሰዋል። ለነኚህ ሰዎች ትልቅ ክብር አለኝ። ሊያደርጉት የማይችሉትን ጥቃቅን ነገር ቢሞሉት ኢትዮጵያ ትመነደጋለች ከሚል እምነት እንጂ ወይ ያደግ የምጠብቃቸውን የዲሞክራሲ ሴቶች እኔ እየናርኩ ተቃዋሚ ሆኜ መቀጠል ስላልቻልኩ በተለይም ደግሞ እነኚህ ሰዎች ሁለት ጊዜ ድል አድርገዋል። አንዴ የማይቻለውን በጦር ሜዳ ውሎ ስጋቸውን በእምነታቸው ታግለው የጀግንነት ውለው አሸንፈው አሳይተውኛል። ሁለተኛ ደግሞ አመራር ማለት እንደዚህ ነው፣ ለሀገር መቆም ማለት ይሄ ነው፣ በሀገር ላይ እድገት ብልጽግና ማምጣት እንደዚህ ነው ብለው ተበድረውም ይሁን ተለቀተው ውጤት አሳይተውኛል። ታዲያ ህሊና እኮ ማለት አንገታችን ላይ ኩሽኔታ ሳይሆን የተገጠመው አዙሮ ለማየት ነው። ተቃውሞ የጎደለውን ለመሙላት እንጂ የተሰራውን ለማውገዝ አይደለም። ስለዚህ እድገቴ ሀገሬ በጣም እጅግ መፈታን ያልኖርኩበት እድሜ አይናፍቀኝም። አርቲስት ሰለሞን የንጉሱን ጭል በሚል እድሜ አይቻለሁ። ደርግን ዘማሪ ሆኜ አይቻለሁ። ኢህአዴግን የጎሪጥ አይቻለሁ። እውነት እንነጋገር ከተባለ ኢትዮጵያ የ3000 ዘመን ታሪኳንም አንብበናል። በአይን የሚታይ በእጅ የሚዳሰሰውን ዓለም የሚመሰክረውን እውነት ለመቀበል አለመቻል መሰልጠን ሳይሆን መሰይጠን ይመስለኛል። ለዚህ ነው አሁን አገሬ ላይ የሚካሄደው ልማት በበጎ መልኩ አይቼ የምደግፈው። እኛው መሐንዲሶች፣ እኛው ግንበኞች በእኛው አንጡራ ሀብት እንገነባዋለን በሚል የታላቁን መሪ የቀድሞ ጠቅላይ ሚኒስትር መለስ ዜናዊን ዘመን ተሻጋሪ ራዕይ እውን ለማድረግ በውስጥም በውጭውም ዓለም የሚገኘው መላው ኢትዮጵያ ሕዝብ በእልህና በቁጭት ተነሳስቶ ታላቁን ህዳሴ ግድብ ለመገንባትና የአባይን ወንዝ ለመማረክ ደፋ ቀና ማለቱን ተያይዞታል። እንግዲህ አንተም በዚህ በዲያስፖራው ዓለም የሚገኘውን ሀገር ወዳድ ኢትዮጵያዊ በማስተባበር ረገድ የራስህን ታሪካዊ አሻራ በማኖር ላይ ትገኛለህና የዲያስፖራውን ተሳትፎ እንዴት አገኘኸው? በሂደት የሚያጋጥሙህን ተግዳሮቶችንስ እንዴት ያለፍካቸው ነው? ሎሬት ጸጋዬ። አመሰግናለሁ። ከሁሉ አስቀድሜ ከክቡር ጠቅላይ ሚኒስትር መለስ ዜናዊ ጋር በሁሉ ነገር እግባባለሁ ማለት አይደለም። ምናልባት እኔ ያልታዩኝ ለሳቸው የታዩ ልዩነቶች ሊኖሩ ይችላሉ። ይሄንን ሀገሬ ላይ በነበርኩበት ሰዓት በጦቢያ ጋዜጣ ላይም ገልጫለሁ። ግን ሁልጊዜ የእድሜን በሙሉ የፖለቲካ ሙክት ቃሪያ እየቀረጨጩ የሀሳብ አበባውን ሲያስኮመኩሙን የኖሩ በርካታ ፖለቲከኞችን አይቻለሁ። መለስ ዜናዊ ግን እድሜያቸውን ተሩጦ የማይጠገብበት ተሰርቶ የማይደከምበት አፍለ እድሜያቸውን ለዚች ሀገርና ለዚህ ህዝብ ተው እኔ ከሁሉ አንጀቴን የሚበላኝ አነጋገር በአንድ ወቅት በትግራይ ህዝብ ላይ ረሃብ ሲከሰት the people whom I fought for ብለው የገለጹት አገላለጽ የህዝብ ልጅነታቸውን፣ ስቃይን፣ ተስፋ መቁረጥ፣ መነሳትን ያመላከተ ነው እና ከዚያም በኋላ ግን በተለይ አባይ ግድብን አስመልክቶ የወሰዱት አቋም ኮፍያዬን አውልቄ በጦር ሜዳ ከሚማርኳቸው በላይ በእንዲህ አይነት ሀገራዊ ራዕይ አሸንፈው እጅ እንድነሳቸው ያደረገኝ የማረከኝ ድንቅ ውሳኔያቸው ነው። አንድ ነገር አለ፣ የሰራ ቢወደስ የለፋ ቢከበር ማን ይደርስብን ነበር ይላሉ አበው። ዛሬ በህይወት የሉም። ከኚህ ሰው የምጠብቀው ቤሳቤሲ ነው የለም። ግን ሁልጊዜም ጥሩ መዓዛ፣ መልካም ስራ ከመቃብር በላይ ጎልቶ ይወጣል። ስለዚህ የአባይን ግድብ አስመልክቶ እሳቸው ያነሳሱት ራዕይ እግዚአብሔር አምላክ የሚሳነው ነገር የለምና ዛሬ ግድቡ 25% ላይ ደርሷል። በቅርብ ቀን ውስጥ ክቡር አቶ በረከት ስምኦንን አነጋግሬ ነበር። በገንዘብ እጦት እንደማይቆም ላረጋግጥላችሁ እወዳለሁ ብለዋል። ታዲያ የወሬ ቆርፋዳ ዋንጫ ቅቤ ሙሉ አያርሰውም የሚባል ተረት አለ። ፖለቲከኞቻችን፣ ኢኮኖሚስቶቻችን እዚህ በተለይ እናንተ ይሄ ዓለም ላይ ያለ የሰይጣን ስብስብ የተሰበሰበበት ሀገር አሜሪካ የምትሉት ተአምር ነው የሚነግሩን። ግድቡ 25% ላይ ደርሶ እነሱ ዛሬም እቅድ ነው ከእቅድ አይደለም ቆረቀት አይደለም ይሉናል። እኔ በየግል ህይወታችን ስንመቀናኝ ስንጠላለፍ ኖርን። ያሳፍራል። በሀገር ላይ ሰው ምቀኛ ይሆናል እንዴ? በኢትዮጵያ ላይ ሰው ምቀኛ ይሆናል እንዴ? ነገር እነሱ ስልጣኑን ቢይዙ የሚረከቧት ሀገር አይደለችም እንዴ?
ያስተዳድሯት የሚመኙት ሀገር አይደለችም እንዴ? በጣም የሚገርመው ፖለቲካ መንግስተ ሰማያት አያስገባም። መንግስተ ሰማያት መግባት የፈለገ ሰው ገዳም ነው መሄድ ያለበት። ስለዚህ ኢህአዴግ ስልጣኑ በቡፌ ጠረጴዛ እንዲቀርብላቸው የሚመኙ ሰዎች ካሉ ተሳስተዋል። ሁለተኛ አማራጫቸው ሁለገብ ትግል ምናምን የሚሉን ሰዎች መጀመሪያ እነሱ ገብተው ሊያሳዩን ይገባል። ዘላለም የድሃ ልጅ እየሞተ እነሱ የስልጣን ፍሬዳ ላይ የሚቆናጠጡበት ምክንያት አይታየኝም ለኔ። እንዴ የሚያሳዝነው እኮ ዛሬ ኢትዮጵያ ውስጥ የሚኖረውን ሰው በሙሉ በአነስተኛና በጥቃቅን ተደራጀ እያሉ እየሰደቡት ነው ያሉት። እንቆምለታለን የሚሉትን ስም እያዋረዱ እንዴት ስለ ህዝብ ማሰብ ይቻላል? አረ ወደ ህሊናችን እንመለስ። ከእግዚአብሔር መንገድ እየወጣን ነው። አባይ የሁላችን ነው። የዘመናት እንዲያችን ነው። ስለዚህ ጥንቃቄ ልናደርግ ይገባል እና በጣም አዝናለሁ። የሚደረገው ነገር ሁሉ ትክክል አይደለም። በየሀገሮቹ በሚካሄደው ስብሰባ ውስጥ እየገቡ አዳራሹን መበጥበጥ፣ መበተን፣ ነውሩን የማያቆላቃ ሲስቁ ይስቃል አሉ። እነማንን ነው እያስደሰቱ ያሉት? ኦነግን፣ ኦኤልኤፍን፣ ሻዕቢያን እነኚህ ናቸው እኮ እየተቃወሙ የሚወጡት። አንተ ስለ ኢትዮጵያ የምታስብ ከሆነ ከኢትዮጵያውያን ጋር ስለ ኢትዮጵያ ትቆማለህ እንጂ ከኦነግ ጋር፣ ከሻዕቢያ ጋር፣ ከኦኤልኤፍ ጋር ትቆማለህ እንዴ? በጣም ጥቂት የሆነው ሰርግ ባለበት ሙሽራ፣ ሀዘን ባለበት አስከሬን መሆን የሚያምራቸው የቅርጅሞች የነበረበትን የሚረሱ ኤሌክትሪክ ፕሮግራም ላይ 20 ፍራንክ 20 ኢትዮጵያ ብር ለማግኘት ሲማቅቁ የነበሩ ሰዎች ያንን ችግርና መከራ ረስተውት ዛሬ አንቱ ሄዱን ሲሉ በጣም ያሳፍራል። አዝናለሁ። እስቲ አሁን ደግሞ አርቲስት ሰሎሞን እድሉን ላንተ ልስጣ። አመሰግናለሁ ሎሬት። በጣም ጠንካራ መልእክት ነው ለአድማጮቻችን ያስተላለፍክልን ያለው። ብዙ ሺህ ሻማዎች ያልቁባቸው የነበሩ የሻማ ማብራት ስነ ስርዓቶች፣ የጥቁር ቁራ ጩኸቶች ይጮሁባቸው የነበሩ በጥቂት ጽንፈኞች የሚመሩ የተቃውሞ ሰልፎች በአውሮፓና በአሜሪካ በሚገኙ ጥቂት ተቃዋሚዎቻችን ዘንድ እየደከሙና እየመነመኑ የመጡበት ሁኔታ ነው ያለው። በጽንፈኛው ተቃዋሚ ጎራ ውስጥ ያለው የስልጣን ጥማት፣ የጥቅም የእርስ በርስ ሽኩቻ፣ የእርስ በርስ መከፋፈልና የዓላማ ቢስነት ለዚህ ለተቃዋሚ ጎራ መዳከም ምክንያት ነው ትላለህ ሎሬት? በትክክል። ሌላ ምን አለው? ለአንድ ስብሰባ ሉቨን ተገናኝተን ብራስልስ ላይ በአንድ አጋጣሚ የአንድ ቀን መዘግየት ለተፈጠረበት ሰው ኮፍያ ዘቅዝቀው ሳንቲም እንድናዋጣ የተጠቁ ሰዎች እኮ ናቸው። እኔ ኮፍያ ተዘቅዝቆ ሲለመን ማቀው ለአቡዬ ወይ ለሚካኤል ቤተክርስቲያን ነው። ሎሬት እዚህ ላይ ላቋርጥና ኮፍያማ በእውነት አዘቅዝቀው ከለመኑ ትልቅ ነገር ነው። የቤተክርስቲያን ጃንጥላም ይዘው ሳክስፎን እየነፉ በሲያትል ዋሽንግተን በአንድ አጋጣሚ ገንዘብ ሲለምኑ ያየናቸውም የቀድሞው አርቲስቶቻችንንም ማስታወሱ እዚህ ላይ ግድ ይላል። ሎሬት ቀጥል። ይሄው ነው ባይኔ ያየሁትን ነገር ነው የምነግርህ እና ነውን ለማወቅ ነበርን መጠየቅ የሚያስፈልግ ይመስለኛል። ለጥቅም ያደረ ከርስ ሳይሆን ለእውነት የቆመ ህሊና ነው የሚያስፈልገን በዛሬ ጊዜ። ትናንት ይጨብጡ ያጡትን የነበሩ ሰው አንደኛ መጀመሪያ ስለ ሀገር ለማውራት ከዚህች ሀገር ወይም ከዚህ መንግስት የምትጠብቀው በጥቅም የምትሰራሰርበት ሰንሰለት መኖር የለበትም። አንተ ኤምባሲ ውስጥ አታሼ ለመሆን ወይም ደግሞ ዲፕሎማት ሆኜ ሸማለው ማለት የምታስብ ከሆነ ኢህአዴግ ክፍያ ወጪ ሸፍኖልህ ከቦታ ቦታ እንዲያዘዋውር የምጠብቅ ከሆነ ወይም አንተ የምትፈልጋቸው ሰዎች ስልጣን ላይ ተቀምጠው ነገ የሰፋ እንጀራ ለማደላደል የምትንገበገብ ከሆነ የሰውነት ስብዕናን ረስተዋል። ስለዚህ ስለ ሀገር መናገር አይቻልም። በኢትዮጵያ ባንዲራ ተጠቅላችሁ እጅ ላይ ባንዲራ ጌጥ እያሰራችሁ ድብቅ ኢጓችሁን ማሳጅ አታድርጉብለኛ። ኢትዮጵያዊነት ሲሞቅ የሚለብሱት ሲበርድ የሚያወልቁት ካባ አይደለም። ኢትዮጵያዊነት በደም ውሃነት፣ በአጥንት ምሰሶነት፣ በማግኘት በማጣት በወረት የማይቀያየር ደም ስር ነው። በምንም ቅድመ ሁኔታ ማነጻጸሪያ ውስጥ አናስገባም። ኢትዮጵያዊነታችንን ማንም ሊነግረን አይችልም። በዘመናችን ባየነው ሂደት ውስጥ ኢትዮጵያ ዛሬ ነው ያለችው። በኢህአዴግ ሊደርሺፕ ነው ኢትዮጵያ ሆና ያለችው። ሌላውም እናየዋለን። ሰለሞን አዝናለሁ። ኢትዮጵያዊነት ግን ጸጋ ነው። ማንም
ስለ ፍሪደም ሊነግረኝ ይፈልጋል። አንጀቱን ያጣበቀ የወርሎ ህዝብ በ65 በ66 የነበረውን ድርቅ ታስታውሳለህ? በ77 የነበረውን ድርቅ ታስታውሳለህ? ሆዱና አንጀቱን ለተጣበቀበት ህዝብ ፍሪደም ብለህ ትነግረዋለህ? በነጻነት የኖርን ሰዎች ነን እኛ 3000 ዘመን በነጻነት የኖርን ህዝቦች ነን። ስለ የትኛው ነጻነት ነው ልትነግሩን የምትፈልጉት? ዲክሽነሪው እንደገና ሪቫይዝ መደረግ አለበት ነው? አታውቁም? ደንቆሮች ናችሁ ነው ይሄ ነገር? አልገባኝም እኮ ነው። ንቀት ነው። ስለዚህ እውቀታቸውን ይዘው ይቀመጡ። ይሄ ከስም በፊት የሚያንጠለጥሉት ፕሮፌሰር ዶክተር ነጮቹ እንደሚሉት አባባል አላቸው። not what you learn that makes you wise but what you make it practical from that you learn that makes you wise ይላሉ። መማር ብቻ አይደለም ማወቅ የሚያደርግ በተማርከው ትምህርት ወደ ተግባር ለውጣው። ሳይማር ላስተማረ፣ ሳይጠግብ ላጠገበ የእግሩ ንቃቃት ዛሬም ላልደፈነ ህዝብ መድህን ስትሆን ነው ተማርክ የሚያሰኝህ። ኢትዮጵያ ብዙ ልጆች አሏት የኔ ወንድም ሀገር ቤት ውስጥ የማይናገሩ የህዝብን ስቃይና ስቃያቸው። እኔ ኢህአዴግ የመላእክት ስብስብ ነው እያልኩ አይደለም። ብዙ ነገሮች ይቀሩታል ኢህአዴግ ብዙ ነገሮች። ለምሳሌ መድበለ ፓርቲ ስርዓቱ መሻሻል አለበት፣ ኮራፕሽን መጥፋት አለበት፣ ያ ሀሳብ ነጻነት መንሸራሸር አለበት። ግን ጅምሩ አጥጋቢ ነው። ለምሳሌ አሁን እሳት ይብላቸውና እሳት የሚባለው ሚዲያ ታውቀዋለህ? አዎ ከሪፖርተር ላይ 4 ነጥብ ሳይቀር ነው እየገለበጡ የሚነግሩን። ታዲያ ስለ የትኛው ነጻ ሚዲያ ነው የሚነግሩን? በእግዚአብሔር አፍንጫው ላይ ንፍጥ የደረቃለ እንዴ? ቤቶች የሚባል ፕሮግራም አለ በጥላሁን ጉሻ የሚቀርብ ታውቀው ከሆነ? አዎ ኢትዮጵያ ቴሌቪዥን ላይ ቀጥል። ኤግዛክትሊ ስለ መብራት ኃይል፣ ስለ ህዝብ ብሶት እየነቀሰ እየወጣ እየነገረ ነው። ኢትስ ፖለቲካል ሳታየር። ሸገር ሬዲዮን ታውቃለህ? የህዝብን ችግር እንዴት አድርገው እንደሚያቀርቡ። ኤፍኤም ሬዲዮ ተጓዥ ነቃሽ የሚል ፕሮግራም አላቸው። አንተ ለመማር ከፈለክ ህይወት ሁልጊዜም ትምህርት ቤት ነው። ግን ቦይኮት አርግ ይልሃል። ደናቁርት ተሰብስቦ ቦይኮት ትርጉሙን የሚያውቁት አይመስለኝም። ኢትዮጵያን ኤርላይንስ ቦይኮት አርግ ይልሃል። በመጀመሪያ ማጣቱ ራሱ ቦይኮት አስደርጓቸው እነሱን። አሜሪካ ስለኖሩ ኑሮ የደላቸው ይመስላሉ። እንተዋወቃለን እኮ። ስለዚህ አንደኛ የሚጠሉት ህዝብ ለምሳሌ ሼክ መሐመድ አላሙዲን በህይወታችን የዛችን ሀገር እድገት የስንቱን ህዝብ መከራና ስቃይ ቀርፎ ያነሱ አባት ናቸው። ከእድሜ ላይ እድሜ ተቀንሶ ቢሰጥልኝ ደስ ይለኛል። እኔ ከሼክ መሐመድ 5 ቤተሰብ የምጠብቅ ሰው አይደለሁም። ግን ሁሌ የምናገረው ሀሳቤ ነው እና እነኚህ ሰዎች የሚፈልጉት ራሳቸውን ብቻ ሰማይ ጥግ አውጥተው ሌላውን ኢትዮጵያዊ ከምድረ ገጽ ማጥፋት ነው የሚፈልጉት። አይሰራም። ተነክቷል የኔ ጌታ። በጅብ ቆዳ የተወጠረ በሬ ለጊዜው ይሆናል የሚመስለው። እንዳልከው ነው፣ ቅድም እንዳልከው አሁን እየተፈረካከሰ ነው። ሳይለንት ማጆሪቲው እያወቀ እየመጣ ነው። ወደፊትም ህዝቡ አይኑን ከፍቶ እንዲያይ እኔንም ይተወኝ ግድ የለም ሌላውንም ይተወው፣ ግን ቆም ብሎ ኢትዮጵያ ወዴት እየሄደች ነው ብሎ ይጠይቅ። ይሄንን ነው የምለው። ሎሬት ጸጋዬ፣ እስቲ አሁን ደግሞ ወደ ሰሞነኛው ቅሌትና ጉድ ቀልብህ እንድመልሰውና የግንቦት ሰባት ዋና ጸሐፊ የሆኑት አቶ አንዳርጋቸው ጽጌ ስለ ኤርትራ መንግስት ፍጹምነት የግንቦት ሰባት የትጥቅ ትግል በምሁራን እየተጥለቀለቀ እንደሆነ ብዙ ይቀባጥራሉ። በሀገራችን አንድ አባባል አለ፣ ከእባብ እንቁላል የዶሮ ጫጩት አይፈለፈልም ይላል። ለመሆኑ ጽንፈኞችና በተቃዋሚ ጎራ ተሰልፈናል የሚሉት ጥቂት አክራሪዎች በፈላጭ ቆራጭነቱ ከሚታወቀው የኢሳያስ አፈወርቂ መንግስት ለኢትዮጵያ ህዝብ እየደገሱለት የሚገኙት አምባገነንነትን ወይንስ ዲሞክራሲን? እኔ መጀመሪያም የሀሳብ ልዩነት እንድፈጥር ያደረገኝ ይሄ ሁለገብ ትግል የሚባል ነው። ምክንያቱም እኔ በጦርነት ማምን ሰው አይደለሁም ሲጀመር ቱ ቢግን ዊዝ። ከዛ ሌላ ፈረንጆች አንድ የሚሉት አባባል አለ፣ ይሄ አንድ አይነት ላባ ያላቸው ወፎች አንድ ላይ አብረው ይበራሉ የሚሉት ነገር አለ። በጣም የሚገርም ነው። ኢሳያስ አፈወርቂ ኤርትራን አስገንጥሎ ኤርትራን ሲንጋፖር አረጋታለሁ ሲል ኖሮ ሲንግልፑር ሀገር አድርጓት መውጫ መግቢያው ጠፍቶት ተጨንቆ ነው ያለው። አቶ አንዳርጋቸው ደግሞ 5 ስታር 5 ስታር ሆቴል ሊያረግልን ኢሳያስ አፈወርቂ ያስቧል ምናምን ይሉናል። እርግጥ ነው እኔ እስከሚገባኝ ድረስ ፕሮፌሰር ሙሴ ተገኝን አነጋግሬ እሳቸውም የነገሩኝ ምንድነው
አስመራ ውስጥ የሚደረገው ትግል ከፊያሜታ ጊላይ ጋር ነው ብለውኛል እና ከፊያሜታ ጊላይ ጋር የሚደረግ ትግል ደግሞ ድል ምን ሊሆን እንደሚችል ወደፊት የምናየው ነው የሚሆነው። በበኩሌ ሻቢያ ድጋፍ ሰጥቶ ነፃ ወጣለው የሚሉ ከሆነ ፈረሱም ያው ሜዳውም ያው ኢትዮጵያ ሻቢያ መቃብር ቆፍሮ መዋጋት ይችላል ምሽግ ቆፍሮ፣ እኛ ደግሞ ምሽግ የገባን አውጥቶ መቅበር እንችላለን የሚሉ እንደ ተርብ የሚናደፉ ጀግና ልጆች አሏት። ዛሬም እነሳ ሞራ አሉ እዛው። ስለዚህ ይሞክሩት አንድ ላይ። እኔ እኮ ደጋግሜ ነገርኩ። ይሄ ማሪየት ሆቴል ነው የምትሉት? ተጋቆት ተሰብስቦ እኮ እስክሳ መውረድ አይደለም ሜዳውን መዳበስ ነው። አንደኛ ቅን መስራት ጥሩ ነው፣ ለክፉ ቀን ስንቅ ይሆናል። የተጠጋቸውን አጋንንታዊ መዓዛ ቢቀይሩት የሚሻል ይመስለኛል። ካልሆነ ደግሞ በመወለድ እትብታችን በመሞት አስከሬናችን የሚያርፍባት እናት ምድር ኢትዮጵያችንን ዜግነታችንን ለመክፈፍ 500 $500 አዋጡ ያልከፈለ ኢትዮጵያ አይሆንም ብለውን ነበር። ገደል ግቡ አናዋጣም፣ ስናምንበት ነፍሳችንን እንሰጣለን እንኳን ገንዘባችንን ብለን ነበር። ያው የተዋጣው ገንዘብ የት እንደገባ የሚያውቅ ሰው የለም፣ ተጠያቂ የለም፣ መልስ ሰጪ የለም። አሁን ያ ገንዘብ አለቀ መሰለኝ በእጃዙር በእሳት መጡ። እሳት ነዶ ሲያልቅ አመድ ነው የሚሆነው። ውጤቱን የምናየው ይሆናል ከጊዜ በኋላ። አሁን እሱም አልሆነም መሰለኝ እንደገና ደግሞ ሌላ ገንዘብ መሰብሰቢያ ዘዴ ነው የመጣውና እንደሚገባኝ ይሄ አይነቱ ንግግር የዕለት ከርስ ከመሙላት የዘለለ ዲስኩር መስሎ አይታየኝም። መቀለድ ይቻላል እንዲህ አይነት ጨዋታ። the biggest challenge in this world ይላሉ ፈረንጆቹ። the biggest challenge in this world is to exploit the truth ይላሉ። we have in our heart and present to others with evidence ይላሉ። እኛ ጋር ያለው ማስረጃ በኤቪደንስ ለማስረዳት ስለምንቸገር እንጂ ስለያንዳንዳቸው ማን ምን እንደሆነ ምን እንደወሰደ በማስረጃ ማቅረብ እንችላለን። ጊዜው ሲፈቅድ ደግሞ ይሄን አደርገዋለሁ። ስለዚህ 500,000 ከግብጽ ይውሰዱ፣ ከሻቢያ ይውሰዱ፣ ከፈለጉበት ይውሰዱ። ወሬ አይደለም የኔ ወንድም። አሁን ኢህአዴግ ስልጣን ላይ ያሉት ሰዎች ወሬና ፐብሊሲቲ ቢፈልጉ ኖሮ መለስ ዜናዊ ታሪኩን ድሮ እናቅ ነበረ። እነኚህ በዲስኩር የሞቱ ሰዎች ናቸው፣ የትም አይደርሱም። እባብ የልቡን አይቶ እግር ነሳው ይባላል። እሺ ክፋታቸው ቅንነታ የጎደላቸው ሰዎች መሆናቸው ቅንጅትን አፍርሰው አሜሪካን ሀገር እናንተ ጋር መጥተው በግሩፕ ካውቦይ ሆኑብን አይደል? እውነት ነው። ማንኛችንንም ነፃ የሚያወጣን የመለስ ዜናዊ መልካም ገድልና ስራ ደግሞ ገና ወደፊት 20 ዓመት ፍላወሪሽ ሲያደርግ ይኖራል። ኢህአዴግ መለስ ዜናዊን ቢመሰክር በበጎ ራእዩ የወጠነውን ውጤት ለማሳካት ከመፈለግ አንጻር ነው። ዓለም ያደነቀውን መሪ፣ ዓለም የተንጫጫለት የመሰከረለትን መሪ ለማብጠልጠል በእሳት ፕሮግራም ላይ ዘመቻ መጀመር እነኚህ በቁማቸው የመቱ ቀባሪ ያጡ መሆናቸውን ነው የሚያሳየው። ስለዚህ እኔ ስለነኚህ ሰዎች ምን ብትለኝ ከልቤ ወጥተዋል። እኔ ደጋግሜ ተናግሬያለሁ። በየሀገሩ አፈሰፊ ቃፊር አስቀምጠው ባዶ ጋጋኖ ማስጮ ነው የያዙት። እነኛም ቢሆን ደግሞ እውነቱ የተገለጠለት እንደ ጉንበን ነው ይጠፋሉ። አሁን ተጀምሯል። ሳይለንት ማጆሪቲው ማመዛዘን ጀምሯል። ሀገራችሁን የምትወዱ ሰዎች፣ የነገ የኢትዮጵያን ትንሣኤ ማየት የምትሹ ሰዎች ቆም ብላችሁ አስቡ ነው ለማለት የምፈልገው። ከዚያ ውጪ ዶክተር ብርሃኑም ይሁን አቶ አንዳርጋቸው ጽጌም ይሁን ወያኔን ይከሱ የነበረው ኃላፊነት በጎደለው መልኩ ኤርትራን አስገነጠለ፣ የባህር በር አሳጣን ነበር የሚሉት። ዛሬ የባህር በር ላሳጣን ሰውዬ ኤርትራን ላገነጠለና ላስገነጠለ በሽተኛ እነሱ ጠበቃ ሆነው ከማንም በላይ ኢትዮጵያን እንደሚወድ ሊነግሩን ይፈልጋሉ። እግዚአብሔር ሲያጋልጥ ደግሞ አንዳርጋቸው ይህን መግለጫ በሰጠ ሰሞን ኢሳያስ ኢትዮጵያ የምትባል ሀገር ከሁለተኛ ዓለም ጦርነት በኋላ የተፈጠረች ነች ብሎ አይ እግዚአብሔር ታላቅ ነው። በእናትህ ምን ይናገራል ስለነኚህ? በመጨረሻ በጥቂት ድንጉጥ አሸባሪዎች እንቅስቃሴ ብዙሃኑ በውጭ የሚኖረው ኢትዮጵያዊ ሳይደናገር ለአጠቃላይ ሀገራዊ እድገትና አዲስቷን ኢትዮጵያን ለመገንባት በሚደረገው ጥረት ላይ የድርሻውን እንዲያበረክት የምታስተላልፈውን ጥሪ እንስማና ለዛሬው በዚሁ እናብቃ። ሎሬት አመሰግናለሁ። የሚያልፍ ቀን የማያልፍ ትዝታ ጥሎ ያልፋል። ኢትዮጵያዊነት ይደበዝዝ ይሆናል እንጂ አይበጠስም። ማስተዋልን እግዚአብሔር አምላክ ይስጠን። ኢህአዴግ የመላእክት ስብስብ አይደለም። የጀመራቸው ጅምሮች ውጥኖቹ በጣም ጥሩዎች ናቸው። ሙስናን ለመዋጋት የሚያደርገው ጥረት መልካም ነው።
የማይችሉትን ችለው ዛሬ ላይ ከደረሱ በኋላ በአገሪቱ መድበለ ፓርቲ ስርዓት እንዲፈጠር ብዙ ይቀራል። የሚዲያ ሀሳብን በነጻነት የመግለጽ መብቶች በጣም እንዲከበሩ ጥረት መደረግ አለበት። እነኚህ ነገሮች እንዲሻሻሉ ከተቃዋሚውም ወገን ደግሞ በጥላቻ ከጸዳ መልኩ አማራጭ ሆኖ የፖሊሲ አማራጮችን በማቅረብ ተጠናክሮ እንዲወጣ ለተቃዋሚ መሪዎችም ልቦና እንዲሰጥ ጠይቃለሁ። በአጠቃላይ ግን ኢትዮጵያዊ በተለይ ዲያስፖራ ያለው ኢትዮጵያዊ ከውጪዎቹ በጎ አድራጎት ድርጅት ኢትዮጵያ ውስጥ መስርተው አስተዋጽኦ ከሚያደርጉ ሰዎች ብዙ መማር ይገባናል። ለምሳሌ አሁን እኔ በምኖርበት ስዊዘርላንድ ዶክተር ፕናትስ የሚባል ሰውዬ 36 ዶክተሮችን ይዞ ለጅማ ሆስፒታል ትልቅ ስራ እየሰራ ነው። ባለፈው ጊዜ 1 ሚሊዮን የስዊስ ፍራንክ ነው አሰባስበው ይዞ ሄዶ። ታዲያ አያሳፍርም? እኛ እንደ ዜጋ እዚህ ቁጭ ብለን ግድብ አይገደብ ምናምን እያል ምክንያት እየደረደር በራሳችን ምቀኛ ስንሆን ያ አልበቃ ብሎን አፋችንን ሁሉ ስልጡን አድርገን ያልሆነ የነገር ድሪቶ እያሰጣን አረቄ ለማውጣት እየሞከርን ሀገራችንን እስከመቼ ነው የምንቀብረው? ለነገሩ እናንተ በምታሰጡት የነገር ድርቆች ሰክሮ አረቄ አውጥቶ የሚሰክር የለም። እየሰከነ ነው አሁን ሁሉም። ማርከሻው ተገኝቷል። ኢትዮጵያችን እንደምታብብ ተስፋ ስላለኝ ተቃዋሚ ነን የምትሉ ሰዎች የመቃወም መብታችሁን የከለከለ የለም። ግን ለሀገራችን ቅን ሆነን ደግሞ የአቅማችንን ድጋፍ እንሰጣለን የምንል ሰዎች ላይ መንገዳችን ላይ አትቁሙ። ይሄንን ነው የምለው። ልቦና ግን ለሁላችንም ይስጣል። ኢትዮጵያን በማበር በመተባበር በተለይም ሁልጊዜም ቅን ከሆንን እግዚአብሔር ከኛ ጋር ይሆናል። ማሸነፍ የምንችለው በልባችን ስንገናኝ በመንፈሳችን አንድ ስንሆን ነውና መለወጥም እንኳን ብንችል በቅን ልቦና ስንቆም ስለሆነ እግዚአብሔርን ምርኩዝ አድርገን እንድንነሳ ነው። ከጥላቻ እንድንርቅ እግዚአብሔር ይርዳን ነው የምለው። በሳምንት አንድ ቀን ሰኞ ከጄኔቭ ስዊዘርላንድ ከቅንጅት ስዊዘርላንድ ፓልቶክ ክፍል በመላው ዓለም ላይ ለሚገኙ እድምተኞቹ ከሚተላለፈው የፓልቶክ ሩም የዛሬው እንግዳችን ሎሬት ጸጋዬ ወይም ሽመልስ በዛብህ አመሰግናለሁ። እኔም አመሰግናለሁ። በድጋሚ ከልቤ አመሰግናለሁ። ሁሉንም ነገር ለይቻቸዋለሁ አይቻለሁ። ሁሉንም ነገር ለይቻቸዋለሁ አይቻለሁ። ክፋት ደግነትንም ያን ፍቅሬንም አውቄዋለሁ። ሁሉንም ነገር ለይቻቸዋለሁ አይቻለሁ። ሁሉንም ነገር ለይቻቸዋለሁ